ሰላም ለእናንተ ለኔ ለሁላችንም እንዴት ናችሁ የማህደር ቤተሰቦች? ዛሬ ለውይይት ይዤላችሁ የመጣሁት ከማህደር ውስጥ ካንዱ ፋይላችን የተመዘዘው ስለ አመጋገባችን ጉዳይ ነው። ስለ አጠቃላይ የአመጋገብ ሁኔታ ትንሽ የተሳሳተ ግንዛቤ አለ ብዬ አስባለሁ እዚህ ላይ። ይህም የሆነበት ምክንያት ምንድነው? ለምን እኚህ ነገሮች ውስጥ ተነሱ የሚለውን ደግሞ አንድ የስነ ምግብ ባለሙያ ይዤላችሁ መጥቻለሁ። ቤተኛችንን ቤቲ እንኳን ደህና መጣሽ። ራስሽን አስተዋውቂልኝ እስቲ። ቤተልሔም ላቀው እባላለሁኝ። እንደጠቀሽው የስነ ምግብ ባለሙያ ነኝ። ሊሂም የሚባል የስነ ምግብ ማማከር አገልግሎት ድርጅት መስራችና አስተዳዳሪ ነኝ። እንኳን ደህና መጣሽ በድጋሚ። መጀመሪያው ጥያቄ የሚሆነው ለምን እንመገባለን? ጥሩ ጥያቄ ነው። ለምን እንመገባለን ሲባል እንግዲህ ምግብ ምንድነው? ስለዚህ ምግብ ማለት ወይም ፉድ ማለት ኖሪሽ ማድረግ ወይም ደግሞ ኖሪሽ እንዲደረግ ማድረጊያ ሂደት ወይም ደግሞ እንድንመገብበት ወይም ሰውነታችንን እንድንገነባበት የማድረግ ሂደት እንደማለት ነው። ስለዚህ ምግባችንንም የምንመገበው ወይም ደግሞ መመገብ ያለብን ሰውነታችንን ለመገንባት አስፈላጊ የሆኑ ንጥረ ነገሮችን ለሰውነታችን ለማቅረብ እንዲረዳን እንድንችል ነው ማለት ነው። ዋና ዓላማችን እሱ ነው። ወይም ደግሞ በቀላል አማርኛ ወይም ደግሞ በምዕናብ ለመሳል እንዲመች መኪና ለምን ነዳጅ ያስፈልገዋል ሲባል እንዲሄድ ነው አይደል? እንዲንቀሳቀስ ወይም ደግሞ አስፈላጊው ተግባር እንዲያከናውን መኪናው ትልቁ ነገር ከመኖሩ ውጪ ይሄኛው ነገር ያስፈልገዋል እንደማለት ነው። እኛም ከቆምን በኋላ የምናደርጋቸውን ተግባራቶች እጃችን እንድናንቀሳቀስ እንዳንቺ ቁጭ ብለን እንድናወራ የምንፈልገውን ተግባራቶች እንድንፈጽም እንዲረዳን ጉልበት ነው ማለት ነው። ወይም ማከናወኛ መንገድ ነው። በጣም ጥሩ ቤቲ። አሁን ለዚህም ለውይይት የሚያበቃው ምክንያት ይሄንን ቅድም ትንሽ እየገለጸው ነበረ። የአመጋገብ ስርዓታችን ላይ ብዙ ጊዜ ያገኘነውን የምንበላ ሰዎች አለን። ግድ ስለሆነብን የምንበላ ሰዎች አለን። አስፈላጊ ነው ብለን ስለምናምን የምንበላ ሰዎች አለን። የተለያዩ ነገሮች አሉት። እንግዲህ በኋላ አንቺ በደንብ የምታብራሪልን ነገር ይሆናል። ስለዚህ ከነዚህ ውስጥ ምግብ መበላት ያለበት ለሰውነታችን ጠቃሚ ስለሆነ ነው መሆን ያለበት ማለት ነው አይደለም? ኢነርጂ ይሰጣል በሚል ነው። ትንሽዬ ያየሁት የተሳሳተ ግንዛቤ ያልኩበት ምክንያት ምን መሰለሽ? የተወሰነ ጊዜ ላይ ባደረግነው ትንሽዬ የምልከታ ጊዜያችን ላይ ሰዎች ትንሽ የሰውነት መጠናችን ጨመር ሲል የምቾት ትንሽ ደግሞ ከሳ ሲባል ከምቾት የመውጣት ካለመመገብ ጋር የሚያያዝ ነገር አለውና እስቲ ስለዚህ ጉዳይ አውሪ። እንግዲህ አሁን ጤናችንን ለመጠበቅ ነው አለን የምንመገበው። ጤናችን መጠበቅም ባይሆን ራሳችንን እንድንቆም እንዲያደርገን ነው አንደኛው መንገድ ነው፣ ብቸኛው ባይሆንም። ስለዚህ እንደዛ ከሆነ ይሄንን ነገር በአግባብ አለመተግበራችን ምክንያት ነው እንግዲህ አሁን ያልሹን አይነት ጉዳይ የሚያመጣው ወይ መወፈሩን የሚያመጣው ወይ መቅጠኑን የሚያመጣው በአንዱ በምግቡ ሳይድ ብቻ ብናይ ማለት ነው። ግን ከዛ ውጪ ኦፍ ኮርስ ሌሎች ምክንያቶች ይኖራሉ። መጨናነቅ፣ ተገቢውን እንቅስቃሴ ያለማድረግ፣ ተገቢውን የምግብ አይነት ደግሞ አለመመገብ። ስለዚህ እኛ የሚመለከተን ወደ ምግቡ ስለሆነ የምግቡ ላይ እናወራበትና እንግዲህ አሁን ሰዎች መወፈርን የሚያዩት በድሮም ጊዜ አክቹሊ እኛ ሀገርን ብቻ አይደለም፣ በተለይ የአፍሪካ ሀገራት አንዳንድ የውጪ የኢሮፒያን ሀገራቶች እንደዛ ምልከታዎች ያሏቸው አሉ። ሁሉም ጋር አይደለም፣ ወይም ደግሞ ሲዝናል ወይም ደግሞ በየወቅቱ የሚቀያየር ሀሳብ ነው ብለሽ ማሰብ ይቻላል። እንደ አስተሳሰባችን ነው። ግን አሁን ያለውን ፋሽን ብለን ወይ በየጊዜው የሚቀየረውን ሂደት ሳይሆን ማስተዋል ያለብን ጤናችን ላይ ያለውን ኢምፓክት ወይም ደግሞ ለምሳሌ ከተገቢው የክብደት መጠን በላይ ስንሆን ምን አይነት ተያያዥ የጤና እክሎች ያጋጥመናል፣ ከዛ ደግሞ በጣም ቅጥን ስንልም ደግሞ ሌላ ተጓዳኝ በሽታዎች ምን ይዞብን ይመጣል ከሚለው አንፃር ነው ማየት ያለብን ማለት ነው። ምክንያቱም እንዳልኩሽ ወቅቱ በተቀያየረ ቁጥር ሰፊ ዳሌ መኖር፣ ትልቅ ጡት መኖር ወይ ደግሞ ከፍ ያለ ታፋ መኖር የመሳሰሉት እንደ ፋሽን ተቆጥረው ባስኬት በአርቲፊሻልም ይሁን በናቹራልም መንገድ ይሁን እሱን የማድረግ ተግባር ላይ እንሄዳለን። ወይ ደግሞ በጣም ቀጭን ወገብ መኖር እነዚህ ሂደቶች ናቸው፣ የሚቀያየሩ ናቸው ነው። ስለዚህ አሁን ለምሳሌ በጣም ከፍተኛ ክብደት ሲኖረን ከቆዳችን እንጀምር። መጀመሪያ ካለው እንግዲህ ቆዳችን ከላይ ያለው የሰውነታችን ልከኛ ልብስ ነው ብለን እናስብና እንደዛ ከሆነ ልክሽ ያልሆነ ለምሳሌ ልክሽ ያልሆነ መጠንሽ ያልሆነ ልብስ ብትለብሽ ምን ይሆናል? ይሰፋኛል። አንቺ ብትተልቂበት ምን ይሆናል? ይጠባል፣ ይቀደዳል አይደለም?
ስለዚህ አሁን ከቆዳችን ስንነሳ ትንሹ ነገር እሱ ነው አይደለ ስለዚህ ያለ አግባብ እንዲለጠጥ ያደርጋል በልካችን የተሰፋው ከልካችን መጠን በላይ እንዲሆን ያደርጋል ራሱ በራሱ ሰውነታችን የመለጠጥ አቅም አለው እስከ መጠኑ ይለጠጣል ለዛ ነው ወይ ነፍሰ ጡር ስንሆን አይተሽ ከሆነ ወይ በጣም ኦቨርዌት ስንሆን ስታይ ከቨር ያደርገናል መቼም ተበጥሶ ሌላ ስጋችን እንዲታይ አይሆንም አይደለም ግን ልክ ወደ ቦታው ስንመለው ሲም ደግሞ ከጊዜ በኋላ ስትሬች ማርክ ያመጣል ስለዚህ ከመጠኑ አልፈናል እንደማለት ነው ባይ ዲፎልት ምክንያቱ የተለያየ ቢሆን በጣም ደግሞ ስናንስ ይሰፋናል አይተሽ ከሆነ የሆነ የተንዘላዘለ የሚመስል ነገር እና ተገቢውን እይታ እንዳይኖር ይሄ ሳቢነታችን እንዲቀንስ ይሆናል እዚህ ጋር እንትን ብሎ ላልቶ ምናምን ያልተጠበቀ ይሆናል እንደው ከላይ ስንጀምረው ነው ከዛ ወደ ውስጥ ደግሞ እንግባ አንደኛው በተለይ በጣም ኦቨርዌት ሲኮን የሚከሰተው ወይም ደግሞ ተገቢውን የክብደት መጠን ሳይኖረን ሲቀር የሚሆነው ነገር ምንድነው ላልተጠበቀ በረጅም ጊዜ ሂደት ራሳቸውን የሚያጎሉ የበሽታ አይነቶች ወይም ደግሞ ክሮኒክ ዲዚዝ የምንላቸው አይነት በሽታዎች ሰውነታችን ላይ ይታያል ማለት ነው እነዚህ በሽታዎች ክፋታቸው ምንድነው ሲጀምር አያስታውቁም ላይክ ኖርማል ነው ማንንም ሰው ሄዶ ቼክ እስካላደረጋቸው ሄዶ ተመርምሮ ያለበትን ሁኔታ እስካላረጋገጠ ድረስ እንደማንኛውም ጤነኛ ግለሰብ መንቀሳቀስ ይችላሉ የሚፈልጉትን ተግባር መተግበር ይችላሉ የመሳሰሉት ግን አንድ የተለየ ነገር ሲከሰት እነዚህ ራሳቸውን ጊዜ ጠብቀው ጎልተው ይወጣሉ ማለት ነው የሚወጡበት ሰዓት በጣም መከላከል ማንችልበት ወቅት ላይ ሆኖ ስለሚሆን ወደ ነበርንበት ወደ ቀድሞ ቦታ ለመመለስ ያስቸግራል ለምሳሌ ኮሌስትሮል ይመጣል ዩሪክ አሲድ የሚባል ይመጣል የደም ግፊት ይመጣል ስኳር እነዚህ አሁን ደግሞ በደንብ ሀገራችን ውስጥም በደንብ እየሰማናቸው እየመጣን ያለን ጉዳዮች ናቸው አይደለ ስለዚህ እንደነዚህ አይነት ችግሮች ይመጣሉ እንደውም ሲከላከሉትና ቤቴ አሁን ብዙ ጊዜ እንደውም ያየሁት ነገር እነዚህ ነገሮች ሲመጡ እነዚህ አሁን የተቀሻቸው በሽታዎች ሲመጡ ወይም ቀይ መብራት ሲበራብን ነው ብዙ ጊዜ ስለማጋጋባቸው መጠንቀቅ የምንጀምረው እንጂ ብዙ ጊዜ እንደውም እነዚህ ከስጋ ጋር ወይም ደግሞ እነዚህ ፋቲ የሆኑ ምግቦችን መመገብ የሀብታምነት መገለጫ እነዚህ አትክልቶችን ደግሞ መመገብ ይሆን ነበር በተቃራኒ የሚሆንበት ጊዜ ነበርና እቺንም ነገር እስቲ ከእንትና ባይሊ ጥሩ ምንድነው እንዳልኩት ሀብት የሚገለጽ በጤና ነው አይደል ረጅም ጊዜ በመቆየት ነው ምንም ሌላ ፍልስፍና ማያስፈልገው ምንነቱን ለመናገር ያለሽ ነገር መታባክኝበት ከሆነ በህክምናው ስቲል ወደ ነበርሽበት መመለስሽ ነው እንደማለት ነው ስለዚህ እንዳልኩት እንደ ፋሽን ነው ይሄም ቢሆን እንግዲህ አሁን እግዚአብሔር አልፈቀደም አሁን ያለንበት ስታተስ እኛ አሁን ያልሹን አይነት አስተሳሰብ ያለን ሰዓት ላይ ነን ሰማው ትንሽ ሃየር ክላስ ብለን የምንለው ወይም ደግሞ የተሻለ ገቢ ያላቸው ሰዎች አሁን ባለው ኦርጋኒክ አመጋገብ አትክልት ምናምን እየተባለ ደግሞ ሽፍት እያደረገ ትንሽ ታበራ መብራት አለች አይደለ ልክ ነው ሌላ ደግሞ አሁን የውጭውን ዓለም ደግሞ ስታይ በጣም ውድ ሆነው እነዚህ አትክልቶች ፍራፍሬዎች ምናምን እየተሸጡ እየተመገቡ ነው በፊት እንግዲህ አይ ሆፕ በፊት በነበረው ሂደት እነዚህ ፋስት ፉድ ቶሎ የሚደርሱ ወይም ጃንክ ፉድ ደግሞ የምንላቸው ይዘታቸው በጣም ከፍተኛ የሆነ የስብ ክምችት የመሳሰሉት ያላቸው ምግቦች ተመርተው ይጠቀሙ ነበር አይደል ይቻላል ስለዚህ ሜቢ እኛ እነሱ የደረሱበት የልቀት ሂደት ላይ አልደረስን ስለሆነ ሊሆን ይችላል መንገድ ላይ ሂደት ላይ ነን በዛ ላይ ነው ስለዚህ መመለሳችን አይቀርም ፋሽኑ ተስፋለን እዚህ ላይ እንደዛ ብለሽ አስቢውና ይሄ ያመለካከት ሂደት ነው ቀስ እያለ እየተቀየረ ነው ይመጣ ችግሩ ምንድነው ወይም ደግሞ ማስተዋል አለብን ብዬ የማስበው ሰው እኛ ጥሩነታችን ትንሽ መዘግየታችን ከሰው ስተት ቶሎ ተመረነን ራን እንድናረግ ይረዳናል አይደለ ስለዚህ ሜቢ አሁን በመናየው ሁኔታ እነሱ ያሉበት ስታተስ ጥሩ እንዳልሆነና እየተጠቀማቸው እንዳልሆነ ይሄ ፋስት ፉድ ምንለው ጃንክ ፉድ ምንለው እነዚህ አይነት ምግቦች ጠቅመዋቸው ሰውነታቸውን እንደፈለጉት ያረጋ እንዳልሆነ ስላወቁ እየተመለሱ ስለሆነ እኛ እዛ ጋር ጃንክ ፉዱ ጋር ስላልደረስን ወይም እንደዚህ እንደሚወራው ገና እየተንደረደርንበት ነገር ስለሆነ መመለሻ መንገድ ቢሆን ጥሩ ነው ቴክኒካሊ ስፒኪንግ ምንድነው የምግብ ክፉ የለው አይደል ስለዚህ አመጋገብ ሂደታችን ነው ነገሩን እንዲቀየር የሚያደርገው ስጋ ስለበላን ስጋ መጥፎ ነው ማለት አይደለም ሰውነታችን ስጋ ያስፈልጋል ቅባት ያስፈልጋል አትክልት ያስፈልጋል ፍራፍሬ ያስፈልጋል እዚህ ምድር ላይ ክሬት የተደረጉት
መመገብ እንደው እንድንመገብ ተብሎ የተሰጠን ነገሮች እንድንመገባቸው ነው። ሌላ ነገር የለም። ግን ያመጋገብ ሂደታችን አንዱ ላይ ብቻ ትኩረት እንድናደርግ ይሆንና ላልተጠበቀ ባላንስ ይዳርገናል ማለት ነው። ወደ ላይ እንዲወጣ ነው። ለምሳሌ ፋቱን ብቻ አብዝተን ወይም የቅባት ነገሮችን ብቻ አብዝተን ስንበላ ሰውነታችን ውስጥ የሚኖረው የስብ ክምችት በተዘዋዋሪ ቅባት ስለበላን ሄዶ ስብ ይሆናል ማለት አይደለም። ግን የስብ ክምችታችን ከፍ እያለ ይሄዳል ማለት ነው። ስጋ ብቻ ስንበላ ለምሳሌ ውሃ ሳንጠጣ ዝም ብለን ስጋ ብቻ ሌላ አትክልት ነገር ሳንበላ ምንም የሚጨመር ነገር ሳይኖር ስጋ ብቻ የሚበላ ሰው ዝም ብለሽ ቼክ ብታደርጊ ዩሪክ አሲዱ ከፍ ብሎ ልታገኝ ትችላለሽ። አይ እኔ እንቁላል ጥሩ ነው ፕሮቲን ስለሆነ ወይም ደግሞ የኬቶ ዳይት ስለሆነ ወይ ክብደቴን ለመቀነስ ስለምፈልግ ብሎ አንድ ሰው ብድግ ብሎ እንቁላል ብቻ ይበላል ስለዚህ ይሄ ባላንስ አላደረገው። ሁሉንም እንድንበላ ነው የተሰጠን አይደለ? ስለዚህ ምን በላቸውን ነገሮች ሴሌክቲቭ ሆነን መጠናቸውን እየጠበቅን መብላት መቻል ነው ሀብታም የሚያስብለን ወይ ጥሩ ነው የሚያስብለን። እና ደግሞ የሀብት ደረጃ መግለጫ አይደለም። ወይም ደግሞ ስለሌለን እነዛን መብላት አንችልም ማለት አይደለም። ሌሎች የተለያዩ አማራጮች አሉ የሚተኩት ኮምፕሊት ላይ ተኩ ይችላሉ። ኦፍ ኮርስ እሱ ምንም ጥያቄ የለውም። ለምሳሌ ስጋ ይተካል ተብሎ ባቄላ ብሉ እንባል ይሆናል። ሳይንቲፊክሊ ስፒኪንግ ሙሉ ለሙሉ ስጋን አይተካም። አንደርስታንደብል ነው እሱ። እንደዛ ማለት ግን ጥቅም የለውም እንደማለትም አይደለም። አንዳንዴ ሰላጣችንም ላይ ሊሆን ይችላል፣ ሽሮአችንንም ስናዘጋጅ ሊሆን ይችላል፣ ቃሪያ ስንጋችንም ውስጥ ከተነው ሊሆን ይችላል። መንገድ ግን አለው። የኛ ኮሚትመንት ወይም ደግሞ ለዛ ነገር ቁርጠኛ የመሆን ስለዛ ነገር የማስተዋል ብቃታችን ነው። ሌላ መርሳት የሌለብን ቅድም እንዳልኩት ራሳቸውን ቀስ ብለው የሚገልጹ በሽታዎች ናቸው እነዚህ። ስለዚህ እንደ ቁስል ለምሳሌ አንድ ሰው እጁ ቢሰበር ምንም ጥያቄ የለም ወይ ወደ ወጌሻ ወይ ይሄንን ማስተካከል ወደሚችል ግለሰብ ይሄዳል። ወዲያው ነው የሚሄደው አይደል? ቆይ እስቲ አንድ አመት ለጠብቀው ምንም አይሆንም አይልም። አይ በቃ ዛሬ እሺ ተሽሎኛል ምናምን አይልም። ይሄኛው እንደዛ ስለማያሳየን ወይ ደግሞ እንደዛ ሲሆን ነው ስለዛ ነገር በደንብ ቅድም እንዳልሽው ቀይ መብራት ሲበራብን ነው የምናየው ነው። ቀስ ብለን ቼክ ማድረግ ይጠቅመናል እኮ። ሆስፒታል ስንሄድ ሙሉ ምርመራ አድርጎ ሁሌ ታመን ነው የምንሄደው። ከዛ ሙሉ ምርመራ ባይሆን የማይመለከተኝ ምርመራ አድርጌ ምናምን ብለን ሁሉም ሰው ኮምፕሌን ያቀርባል አይደለም? ቀድመን እኛ ምርመራ አድርገን ቢሆን ስለራሳችን ጤና ስለምናውቅ እሱን እንሰጣለን። ስለዚህ ማንም ሰው ያልተፈለገ ምርመራ ላይ እንድንሄድ አያደርግም። ያቺ እዛች ቦታ ላይ መሆን ያለባት ተብሎ የሚታሰበው ነገር አድርገን እንሄዳለን። ራሳችን የምናመጣው ጣጣ ነው እንደማለት ነው። ስለዚህ ቀስ ብለን 6 ወር ላይ ምናምን ብናረግ ጥሩ ይመስለኛል። ጥሩ ፖይንት ነው ያነሳሽው ቤቲ። ተመልካቾቻችን ጥሩ ውይይት እያደረግን እንደሆነ ተስፋ አድርጋለሁ። እናንተም እየተከታተላችሁ እንደሆነ ትንሽዬ እስቲ አረፍ ብለን ተመልሰን እንመጣለን። ተመልሰናል ተመልካቾቻችን። ወደ ቤቲ ከመሄዴ በፊት ለእናንተም አንድ ጥያቄ ላቅርብላችሁ። ምን ያህል መጠን መመገብ አለብን ብላችሁ ታስባላችሁ? ለዚህ ጥያቄ ምላሽ ኮሜንት ላይ ማስቀመጥ ትችላላችሁ። ከዛ እንወያይበታለን። ይሄንን ጥያቄ ወደ ቤቲ ልውሰደው እስቲ። ቤቲ መጠኑን እስቲ ንገሪ። ምን ያህል መጠን መመገብ አለብን? እሺ መጠኑን ከማውራታችን በፊት ምን አይነት ምግብ ብንመገብ ይሻላል የሚለው መጀመሪያ አንቺ ምን ታስቢያለሽ? ምን አይነት ምግብ ብንመገብ እንደ ጥሩ በላው ስትይ ምን ስትበይ ነው? ችግሩ አሁን ተስተካክዬ ስለሆነ ያለውት በነገራችን ላይ መግለጽ አለብኝ እዚህ ላይ አማካሪ ነች እና አማካሪ ስለነበረች የአመጋገብ ስርዓቴን የሚቀየርኩት እሷን ካገኘው በኋላ ነው። ስለዚህ የተስተካከለ ነገር ነው ያለኝ አሁን ማለት ነው። ስለዚህ ትንሽ ያዛባል። አንቺ በደንብ ብትገልጪው ይሻላል። ግን አንቺም ሁልጊዜ እንደምትዩ ቀለማቶቹ የደመቁ ሁልጊዜ የተለያዩ ቀለማት ያሉበት ቢሆን ስለምትይ እነዛን ለማሟላት እሞክራለሁ። ከዛ ውጭ ደግሞ የምወስዳቸውን ምግቦች ምን ምግብ ወስጃለሁ፣ ምንድነው የሚያስፈልገኝ የሚለውን በተለይ ዌልነስ የሚባለውን ቴስት ካደረኩኝ በኋላ እነዛን ነገሮች እንዳቅ ካንቺ ጋርም ከተገናኘው በኋላ እነዛን ነገሮች እንዳቅ ስለሆነ በጣም እኔ አሁን የተስተካከለ ነው እያስባለሁ። ስለዚህ እስቲ አንቺ የተስተካከለ የምትዩን ብታብራሪልን ጥሩ ነው። እሺ ጤናማ አመጋገብ የሚለውን እናንሳና ከዛ መጠኑ ከሱ ጋር የተያያዘ ስለሆነ ስለሱ እናወራለን። ከምንድነው የምንጀምረው? ጤናማ አመጋገብ ስንል ቅድም ለማንሳት ሞክረናል። የገንዘብ መጠን በቃ ያስተሳሰብ ጉዳይና የኮሚትመንት ወይም ደግሞ
መጽናት ጉዳዩ ላይ ብቻ ነው ማተር የሚያደርገው ነው። ስለዚህ አሁን ጤናማ አመጋገብን ስናደርግ የተገኘውን ነገሮች በተለያየ አሁን አንቺ ቅድም ያነሳሽው ቀለል ያለ ሜተድ የተለያየ ከለር እንዲኖረው ሳህናችን አንድ ከለር ብቻ ኑሮት ይሄ ማለት አልጫ ስጋና ቀይ ስጋ ለማለት ብዬ ሳይሆን ለምሳሌ አልጫ ወጥ ካለ ከጎኑ ጎመን ወይ ሰላጣ ወይ ቃሪያ የመሳሰሉትን ነገሮች ለማድረግ እንዲረዳን እንደማለት ነው። በሳይንሱ የተዘረዘሩ ግሩፖች አሉ ፉድ ግሩፕ ብለን የምናስባቸውና ከነዛ ፉድ ግሩፖች በተቻለ አቅም 5 9 አንዳንዴ 9 ይባላል አንዳንዴ 12 እየተባለ የሚመደባል በየድርጅቱ የተለያየ ነውና 5ቱን ማሟላት ከተቻለ ጤናማ የተስተካከለ አመጋገብ ወይም ደግሞ ባላንስ ዳይት ተመግባችኋል ተብሎ ይባላል እንደማለት ነው። እንግዲህ አሁን ግሩፑን ለማያውቅ ሰውና ዝም ብሎ መብላት ላለበት ሰው እቺ ምን ግሩፕ ነበረች ናም ብሎ እንዳያስብ ቀላሉ መንገድ ቅድም የጠቀሽው ነው የተለያየ ከለር እንዲኖር ማድረግ። ግሩፕም ደግሞ ሲባል ወይ ቀለል ስናረገው ግሩፖቹን ለምሳሌ አትክልት አለ ወይ ፍራፍሬ አለ ወይ ከዛ የእህል ዘሮች ያካትታሉ ወይ ጥራጥሬዎች ያካትታሉ ወይ ነው። አሁን እንደዚህ ብዙ ስጠቅሰው ብዙ ነገር ይመስላል አይደለ? ለምሳሌ የእህል ዘር ስንል ወይ ዳቦ ወይ እንጀራ መብላታችን አይቀርም አብዛኛው ምግባችን ላይ አንደኛው እሱ ነው ማለት ነው። ከዛ ወይ ሽሮ ወይ ስጋ መኖሩ አይቀርም ወይ ምስር ይኖራል። ከነዚህ ካታጎሪ አንወጣም አይደለ? ስለዚህ ሁለተኛውን ያዘን ማለት ነው። እዚህ ከዛ ቀጥሎ ያሉት ላይ ነው ችግራችን። ወይ ጎመን ወይ ቃሪያ አንዱን ወይ ቲማቲም ቁርጥ ወይ ሽንኩርት በቃሪያም ይሁን በዘይት ምናምን ተደርጎም ይሁን ግዴታ ፋንሲ ሆነ ቲማቲም ተወዷል እንዳልባል ነውና እንደዛ አንደኛውን ካታጎሪ ማድረግ። ፍራፍሬ ሲባል ብዙ አሉ እኮ የሚሸጡ እንደውም እኛ ሀገር ይሄን ያክል ችግር አይደለም እንደሌሎቹ ዓለማት እውነት ለመናገርና ሜቢ ሲዝናል ሊሆን ይችላል ወቅቱ የተለያየ ሲሆን ትንሽ እጥረት ሊከሰት ይችላል በሚል ነው እንጂ ለምሳሌ አንዷን ብርቱካን ወይ ሙዝ ተገዝቶ ቲማቲም ቁርጥ ውስጥ መጨመር ጁስ ቤት ወይ አትክልት ቤት ነው አይደል እንደዛ የምናየው እንጂ ቤታችን ለማድረግ ብዙም አንጋፈር የተለመደው አይነት እንትን አለ ትሬንድ አለ አይደል? ከዛ ውጪም ራሱ ለመቀላቀል አናስብም አንደፍርም የሚጣፍጠን አይመስለንም። እሱም ነገር ችግር አለ። ምንድነው ህግ ያለን ይመስለናል። ከስጋ ወጥ ጎን ሰላጣ የሚበላ ሰው ይላል። አረ በስመ አብ ኃጢያት ነው ይሄ ያስብላል ነገር ነው አይደለም? ግን ጎመን ይበላል። ጎመን በስጋ ተብሎ ወይ ጎመን በቆጮ ሰማው ጎመን ይገባበታል። ስለዚህ እንደዛ ማድረግ ኤክስፕሎር ማድረግ ምንም ይሁን ምግቦቹ ከለር እንዲኖራቸው ማድረግ። አሁን አትክልትና ፍራፍሬ ጨምሩ ሲባል አንድ ሙዝ በቂ ናት። ምክንያቱም በቀን የሚያስፈልገን ኦፍ ኮርስ በጣም ሳይንቲፊክሊ ወደ ውስጥ ስንገባ በጣም ብዙ ሊሆን ይችላል። ግን በተለያዩ መንገዶች ነው አሁን በመጠቅስልሽ መንገዶች ነው እያመቻቸን እያሟለን የምንሄድበት ማለት ነው። ስለዚህ በዛ መልኩ ለማድረግ መሞከር። ግን ይሄ ጤናማ አመጋገብ ደግሞ ሳህናችን ላይ ቅድም እንደጠቀስ ነው 5-6 አይነት የተለያዩ የምግብ ዝርያዎች የወጥ አይነት አይደለም የምግብ ዝርያዎች ለማከናወን ስንፈልግ እቤት ያፈራውን ነው አይደለም ምን ገዛው ወይ ምን ሰራው። ስለዚህ እቤት የሚያፈራውን ደግሞ እኛ ነን የምንመርጠው ወይም ገበያ ሄደን የምንገዛው እኛ ነን። ስለዚህ ጎመን ቆስጣ አንድ ላይ ገዝቶ መግባት ምንም ጥቅም የለውም። 25 ወይም 12 የእህል ዘር ብሎ አንድ ላይ አስፈጭቶ መጠቀም ምንም ጥቅም የለውም ጉልበትና ገንዘብ ከመጨረስ ውጪ ማለት ነው። ሌላ ሚስቴክ ለምሳሌ ቅድም እንዳልነው በቲማቲም ፓስታ መኮረኒ መስራት ተለምዷል። አልጫ ከሆነ ሽንኩርትና እርድ ይኖረዋል ነው። እላዩ ላይ ድፍን ምስር ቦሎቄ አተር ምናምን መጨመር ችግር የለውም። በቆሎ አሁን ክረምት ወቅት ላይ ምናምን ሲሆን አላ ግዴታ የጣሳው በቆሎ መሆን አይጠበቅበትም። ፈልፍለን መጨመር ብቻ ነው። አንደኛ እኛም ስንበላው የተለየ ስለሚመስልን ደስ ብሎን እንበላለን። ሁለተኛ ብዛቱንም እንጨምራለን። ከተለያየ ትንሽ ስለምናደርግ አንድ ሳህናችን ላይ ሲቀር ብዙ ነው የሚሆነው። ስለዚህ እሱ ጥሩ ጥቅም ይኖራል እንደማለት ነው። ስለዚህ ብዙ መፈላሰፍ አይጠበቅም። እነዚህን አሁን ስታያቸው መጠናቸውንስ እንዴት እንመጥን? አሁን ባለው እንግዲህ ስንገልጸው ብዙ ነው የሚሆነው አይደለም እነዚህ ሁሉ። ስለዚህ መጠናቸው እንዴት አድርገን ነው ምን መጥናቸው? ምን ያህል መጠን ነው መመገብ ያለብን? እሱንስ እንዴት ነው የምናውቀው? ጥሩ ምንድነው ለየግለሰቡ ይለያያል። ለግለሰብም ብቻ መሆን ሳይሆን ላለንበት ስታተስ ነፍሰ ጡር እናት ወይም ነፍሰ ጡር ሴት መመገብ ያለባት
መጠንና በሷ እድሜ በሷ ቁመት የመሳሰሉት ሁኔታዎች ላይ ያለሽ ሌላ ሴት ደግሞ የምትመገበው መጠን አንድ አይደለም። በቀላል አማርኛ ማለት ነው ወንድና ሴት ሆኖ መንታ እንኳን ቢሆኑ የሚመገቡት መጠን የተለያየ ነው ወይም ደግሞ የሚያስፈልጋቸው። ይህ የሆነበት ምክንያት ያለን የስብ ክምችት፣ የጡንቻን መጠን፣ የቁመት መጠናችን የመሳሰሉት የምንጠቀመውን ጉልበት ስለሚወስኑልን ከዛ አንፃር ነው እንደማለት ነው። ስለዚህ መደረግ ያለበት አንደኛ ቢቻል የስነ ምግብ ባለሙያ ማማከር፣ ሁለተኛ በጣም ቀላሉ መንገድ ከምናባክነው ጉልበት ጋር ለምሳሌ ይጠይቀናል አይደለ? ነዳጅ ቅድም በመኪና መስለ ነው አይደለ? ነዳጅ ሲያልቅ ያበራል ይታወቃል። ስለዚህ እዛች ሰዓት ለመብላት መሞከር። ሁለት የተለያዩ ሀሳቦች ስላሉ ብዬ ነው በዛ እንትን ያልኩት። አንደኛው ኢንተርሚተንት ፋስቲንግ የሚባል አለ፣ ሰምተሽዋል ብዬ አስባለሁ። በጣም አድናቂው እንደሆንሽም አውቃለሁ። እና ምንድነው አሁን ኢንተርሚተንት ፋስቲንግ ሲባል የኢንተርሚተንት ፋስቲንግ ዋና አላማው ምንድነው? ምግብ ሲርበንም ሆነ ሲጠማን ሰውነታችን ኢንፎርም ያደርገናል። ስለዚህ መደራረቡ አግባብ አይደለም የሚል ቀላል ኮንሰፕት ነው። ድሮ ደግሞ በነበረው የሚያስፈልገን ጉልበት ስላለ አነስ አድርገን ያችን መጠን መስጠት መቻል የተወሰነ ሰፖርት ያደርገዋል ነው። ሁለቱም ህግ የሚሰራበት ይኖራል። ለምሳሌ ነፍሰ ጡር እናት ሆና ኢንተርሚተንት ፋስቲንግ ነው ማለት ሲርብሽ ቢ ማለት ትክክል አይነት አመለካከት አይደለም። ሰው ግን ጀነራሊ እሱን ሊወስዶ ይችላል። ከዛ ደግሞ አንድ ደግሞ ቢሮ ውስጥ ሙሉ ቀን ቁጭ ብሎ የሚውል ግለሰብ አይ አንተ መብላት አለብህ በቀን 3 ብለሽ ሴት ማድረግ አይጠበቅም። ለምን አያባክነውም? ሰውነቱ ያን ያክል ፊውል ወይም ኢነርጂ ወይም ደግሞ ጉልበት አያስፈልገውም እንደማለት ነው። ስለዚህ ያለንበትን አቋም፣ የስራ ሁኔታ ለምሳሌ ዛሬ ኢንተርሚተንት ፋስቲንግ ሊያስፈልግሽ ይችል ይሆናል ወይም ብትጾሚ ያን ያክል ማተር ላይ ያደርግ ይችላል። የሚቀጥለው ቀን ላይ ግን ቀኑ ሙሉ ፀሐይ ላይ ስትሯሯጪ ታክሲ ስትጠብቂ ምናምን ስትሄጂ ሆነሽ አይ የኢንተርሚተንት ፋስቲንግ በጣም ትልቅ አድናቂ ስለሆንኩ በዛ ነው መቀጥለው ብትይ ከባድ ነው፣ ልትወድቂ ትቻለሽ ነው። ስለዚህ ከዛ ማየት መቻል አለብን። የጤና ሁኔታችንንም ቼክ ማድረግ አለብን። ጥሩ። ከዚህ ጋር ተያይዞ ለምሳሌ አሁን ስለ አጠቃላይ አመጋገባችን ጉዳይ እያወራ ነው እና ሁለት ነገሮች ባላነሳ ተመልካቾቻችንም ትንሽ ቅር ይላቸዋል ብዬ አስባለሁ። አንደኛው ነገር አመጋገባችን ለአእምሮ እድገታችን ያለውን አስተዋጽኦ ነው። ሌላው ደግሞ እኚህን የምንላቸው ነገሮች ብዙ ጊዜ አፎርደብል ናቸው ወይ? እኚህን አሁን ስንል እነዚህን ከለርፉል አድርገን እንብላ ለጤናችንም ይሄ ይሆናል ስል ብለን ስንል ምን ያህልስ አፎርደብል ናቸው መሆንስ ይችላሉ ወይ የሚለውን እስቲ አጠር አድርገሽ እንደ ማጠቃለያም እንደ መደምደሚያም እሷን እንሽልኝ። እሺ ከአፎርደቢሊቲው እንነሳና አሁን ሀገራችን ውስጥ ባሉ ችግሮች በመሳሰሉት ነገሮች ትንሽ የገንዘብ ሂደቱ ከፍተኛ መስሎ ሊሰማን ይችላል። ግን አፎርደቢሊቲን ደግሞ ክሮስ ቼክ የምናደርገው ከዛስ አሁን አፎርደብል አይደለም ብለን ከተውን በኋላ የምናወጣው ወጪ ሆስፒታል ሄደን 18000 20000 ወይ 80000 ብንባል የዛን አፎርድ ማድረግ እንችላለን ወይ? ስለዚህ አሁን ትንሽ ይያነ እቁብ እንደመጣል ብለሽ አስቢው። አሁን የጣልሽው እቁብ በኋላ ይከፍልሻል አይደለ? ወይም ደግሞ ጥሩ ነገር እንድታገኝ ይረዳል። ስለዚህ ምንም ፍልስፍና ያስፈልገው። አፎርደቢሊቲ እንደውም እኛ ሀገር ጥሩ ነው። እኛ ሀገር ስል ሪላቲቭሊ ይሄ ከፈለግን በጣም በወድ ዋጋ ነገርን መግዛት እንችላለን፣ በዝቅተኛ ዋጋ መግዛት እንችላለን። ስለዚህ አቅማችን የፈቀደውን ማድረግ ነው የሚጠበቅብን። ግን ችላ ብለን በልምድ አለማድረግ ጥሩ ነው። እና ደግሞ ቀደም ብሎ ለመጠንቀቅ ጤናችን ለመጠበቅ ብናወጣው ይሻላል። ከዛ በኋላ ለበሽታውን እንትን ለማለት ከሚሆን ማለት ነው ገንዘቡን ኢንቨስት ከምናደርግ ቃሪያ ሩብ ኪሎ 25 ብር ብትገዢ ይሻላል። ተወደደ 10 ብር የለም ተብሎ 25 ብር ብትገዢ ይሻላል። በኋላ 25000 ብር ወይ ሆነ 1000 ብር ቫይታሚን ሲ ወይ እንትን የለሽም ተብለሽ የሆነ ነገር ውስጥ ከምትገቢ ማለት ነው። ከዛ የዛኛው ላይ ደግሞ ስንመለስ አእምሮ እድገታችን ላይ ቀደም ምግብን ዲፋይን ስናደርግ ኑሪሽ ያደርጋል ወይም ደግሞ ይገነባል ወይም ለመስሪያ መንገድ ነው ብለን አሰብን አይደለም። ስለዚህ ምንም ጥያቄ የለውም ከጭንቅላት ጋር ከሰውነት መገንባት ጋር ይገናኛል። ቅድም የተነሳ ነው ያው ከሰውየው ከተመሰረተው ወይ ሴትየው ከተመሰረተች በኋላ ምን ይጠቅማታል ከሚለው ስለተነሳ ነው እንጂ ጽንሱ ከጽንሰቱ ጀምሮ ነው ኖሪሽመንቱ የሚጀምረው ከእናትየው ነው ይሄንን ይዞት የሚሄደው። ስለዚህ ምንም ጥያቄ የለውም ለአእምሮ እድገት
በቃ በተለይ እቺ 3 ወሯ ላይ መጀመሪያ ክሪቲካል ናት እሷ ላይ በተለይ ከዛ በኋላ ዊንዶው ኦፍ ኦፖርቹኒቲ የሚባል አለ 1000 days የመጀመሪያዎቹ 1000 ቀናቶች ከዛ ደግሞ ቀስ ይልና ደግሞ 2000 ይላል እንደዛ እያለ የሚሄድበት ነውና መገንቢያ ብሎክ ነው ወይም ደግሞ መንገድ ነው ቤት እንደምንሰራ ሲሚንቶ አሸዋ ምናምን እንደሚያስፈልገን እንደዛው ሲሚንቶ አሸዋ ብለሽ አስቢው ሽንኩርት ቲማቲም ቃሪያ በዛ መልኩ ነው የሚሰራው ተመልካቾቻችን ጥያቄዎች ካላችሁ በዚህ ጉዳይ ላይ ደግሞ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልን በኋላ ላይ መመለሳችን አይቀርም በዚህ ጉዳይ ምክንያቱም በዚሁ የሚያበቃ ስለ አይደለም እንደ ማህበረሰብ ይመለከተናል ያለውን ይሄን ጉዳይ አንስተናል ስለዚህ አንድ መልእክት አለን የመጨረሻ መልእክት ምንድነው የምግብ ክፉ የለውም ያጠቃቀም እንጂ የሚል በቀጣይ ፕሮግራም እስክንገናኝ ድረስ መልካም ጊዜ ይሁን